ፍቅር ዋጋዋን አገኘች። ይገባታል፣ የእውነት ይገባታል ማለት ነው። እኔማ አንዱ በደንብ ትደማለች ብዬ ግን አልደማችም። አሁንም አደይን ማሰቃየት ጀምራለች። ጭራሽ የኔ እንደማን ነው የሚቆጣው? እንዴት እንደዛ አይነት አርገሽ ትጮሂበታለች ብላ ሲለዋን አንቃ ያዘቻት። እባክሽ እንደዛ ለማድረግ አይደለም፣ አይተሽው የለ እንደምን እንዳደረገኝ ብትላት፣ ምን አገባሽ ታዲያ መቻል ነበረብሽ ብላ ሲለዋን አነቀቻት። ባርኮቴ የኔን ስሜት እንዴት ባወክልኝ፣ እኔ ምን ያህል እንደማፈቅራት፣ ምን ያህል እንደምወዳት፣ ምን ያህል እንደምሳሳላት የኔን ስሜት በተረዳህልኝ እያለ በጣም በፍቅር ስልም ብሏል። እውነት ለመናገር የሊዲያ ነገር ግራ ያጋባል። አሁን ደግሞ ብርሃን የመታ ኤላዬ ልትወስድባት ነው። ይገርማል እኮ አይ ብርሃኔ፣ አደይ ማለት በጣም እጅግ መልካም ሴትና ጸባየ ሰናች ነች፣ እንዲሁም ደግሞ ቆንጆ ሴት ነች እያለች ስትናገር አይደል እያለች ማሽቃበጥ ጀመረች ሊዲያ። አዎ በጣም መልካም ሴት ናት እያለ ኤላም ደግሞ ማመስገን ጀመረ። የሚገርም እኮ ነው። ፍቅር ክፋቷ እንደቀጠለ ይገኛል። እግሬን አሞኛል እሸኝ እያለች ዴቭን በጣም መቀራረብ ጀመሩ። ከዛም በኋላ አየህ እኔ እናንተ ስንሆን እኮ በጣም እንዋደዳለን። ችግሩ ግን አደይ ስትመጣ ሁሉን ነገር ታበላሽብናለች። ይችን አደይን ማስወገድ አለብኝ እያለች ነበር። አይ ፍቅር፣ ቆይ አንቺ ግን መቼ ነው የሰውን ፍጡር የምትወጂው? ሰው እኮ ነው። እሷም እኮ እንዳንቺ ሰው ነች። ስለዚህ ደግሞ ብታይ ምን ብላኝ እንደነበረ ብነግርሽ በፍጹም አትገምችም። ስለዚህ የሰው ልጅ ዝም ብለሽ አትገምቼ አላት። እባክህ ተወኝማ፣ ለማንኛውም አሁን ልሽሽ ሲል እያሻት ነበር። ከዛ አሞኛል በጣም 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 እና ምን ላድርግሽ? ቀስ ብለሽኛ። ወይ ፍቅር አመል እዳ ያገባው እኮ ነው። ዲቪዬ ለባርኮቴ በቃ እኔ ስሸሻት ትርቀኛለች። ልክ አይኗን ባየ ቁጥር ፍቅሬ ይጨምራል። ምን እንደምሆን አላቅም እያለ ለባርኮቴ ያወራዋል። ባርኮቴ ደግሞ አይ የኔም ባየኸኝ እንዴት እንደምሰቃይ እያለ እሱም ለራሱ ስቃዩን ያወራል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። ብርሃኔ እንግዲህ እዛ ሂዳ ከነ ኤላ ጋር ኤላ ይዟት ሄዶ እዛ አርፋ ነበረ። እናም እስኪ ተነሽና ምግብ አቅርቢልን ብሎ ሲላት ሊዲያ እንዴ እኔ ነኝ ምግብ የማቀርበው? አረ ብርሃን ልቅስ ሂዳ ታቅርብ ስትል እንዴ እሷ እኮ አሟታል ምን ችግር አለው እያለ በቃ አንቺን ቢካልሽ እኔ ያመጣለሁ አለና ምግብ ሊያመጣ ሄደ። መጀመሪያ ግን እጅሽን ላስታጥብሽ ብሎ እጇን ማስታጠብ ጀመረ። ከዛም በኋላ እንዴ አንተ ነህ እንደ እጇን የምታስታጥበው? አዎ ምን ችግር አለው? ምን ለዚች ለሰራተኛ እህት እንዴ? ቆይ ልዩነታችሁ እኮ አንቺ ገንዘብ አለሽ፣ እሷ ገንዘብ የላትም። ሌላው ነገር እኩል ናችሁ አይደል እንዴ? ስለዚህ ምንም ልዩነት የላችሁም ሲል አይ እኔማ ይሄን ነገር ማየት አልችልም ብላ ተነስታ ሄደች። ብርሃኔና ኤላዬ ምግቡን በልተው በጣም ይጣፍጣል አላት። አመሰግናለሁ አለችው። ታውቂያለሽ አንቺም ሆንሽ አደይ ምግብ ቤት ብትከፍቱ በጣም ያዋጣችኋል። በጣም አሪፍ ምግብ ነው የምትሰሩት፣ በጣም ባለሙያ ናችሁ ብሎ ሲላት አይ እኔ ግን እሱ ሁሉ ቀርቶብኝ እህቴ ከዛ ቤት በወጣኝ። ምክንያቱም እህቴ እዛ ቤት ደህና አይደለችም። ነገር ግን እኔን ለመደበቅ ብዙ ነገር ለማድረግ ብትሞክርም እንኳ ፍቅር የምትባለዋ ልጅ በጣም መጥፎ ልጅ ነች እያለች ለኤላ መናገር ጀመረች። ኤላዬም አው እውነት ለመናገር ፍቅር እንደውም አሁን ትሻላለች ብዬ ነበር። ድሮም እንደዚህ ነች፣ በጣም መጥፎ ልጅ ነች። ብቻ ግን አይዞሽ፣ አንቺ እስከፈለግሽው ድረስ እዚህ ቤት መኖር ትችያለሽ ብሎ ፈቀደላት። ኤላዬ ውጭ ላይ እየሄደ አገኛት አደይን። እንዴ አደይ ምን ሆነሽ ነው? የት እየሄድሽ ነው? ሲል ሱቅ እየሄድኩ እኮ ነው።
አመሰግናለሁ ስለ ብርሃን ላደረክልኝ ነገር ስትለው፣ አረ ምንም ችግር የለውም። እና አንተ ወዴት እየሄድክ ነው? እኔማ እዚሽ ደርሼ የምመጣባት ቦታ አለች፣ እዛ እየሄድኩ ነው ሲል፣ እሺ እንደዛ ከሆነ ይኸውልሽ እህትሽ እስከፈለገችበት ድረስ መቀመጥ ትችላለች። ሲቀጥል ደግሞ አንቺም እየመጣሽ እንደፈለጋችሁ ማውራት መጫወት ፈቅጄላችኋለሁ ሲል፣ እሺ አመሰግናለሁ ብላ ሄደች። እህቴ በጣም ይቅርታ አንቺን እንከባከባለሁ ብዬ መጥቼ ምንም ላደርግ ስላልቻልኩኝ በጣም ይቅርታ አለቻት። ከዛም በኋላ አረ ምንም ችግር የለውም በቃ አታስቢ፣ ለማንኛውም እኔ ወደዛ ቤት ግን ተመልሼ አልሄድም፣ ምክንያቱም ኤላ እስከፈለግሽው ድረስ እዚህ ቤት ተቀመጭ ብሎኛል። እሺ ግን እዛ መሄድ አለብሽ፣ የደመቀ የሚባለው ሰውዬ ምን እንደሚያደርግ ስለማይታወቅ ትሄጃለሽ አለቻት። እሺ እህቴ አንቺ ያልሽው ይሆናል፣ ግን ለጊዜው እዚህ አርፋለሁ አለቻት። እሺ ዴቭ እና ባርኮቴ ደረጃው ላይ ቁጭ ብለው እያወሩ ነበረ። እንዴ ልትሄድ ነው እንዴ አለው። አዎ መሄድ አለብኝ፣ ቤቱንም ሁሉንም ላንተ አደራ ሰጥቻለሁኝ። ቆይ አደይ ትቆያለች እንዴ ግን አለ። እኔ አላቅም፣ ብቻ ግን ኤላ ጋር የሄደችው ብርሃንን ልታይ። በቃ እስከምትመጣ ወይ ልጠብቃት ወይም ደግሞ እኔ ልሄድ እንዴ አለ። ከዛ ዲቭም አይ እንደዛ ከመሆን ለምን አብረን አንሄድም፣ ሰርፕራይዝ አናድርጋትም ብለው ተያይዘው ሄዱ። ከሄዱም በኋላ እንዴ መጣችሁ እንዴ ብላ ባርኮቴ ነቅፍ ስታደርገው እኛም ለመታቀፍ መጥፋት አለብን እንዴ አለ ዲቭ። ከዛ አይ አንተ እኮ እዚህ ሆነህ ጧት ማታ ይሃለሁ አለችው አዴዬ። እሺ ይሁን እና እንዴት ነሽ ብርሃኔ ብለው ሰላምታቸውን ካወረዱ በኋላ ደህና ነኝ እኔ እና ለማንኛውም ምግብ ላቅርብላችሁ። እንዴ ማን የሰራው? እኔ ነኛ። እውነት አንቺ እንደዚህ ምግብ ትሰራለሽ? አዎ። ከዛ ዴም ብታዩት ከኔ በላይ ነው ምግብ የምታበስለው፣ በጣም አሪፍ ባለሙያ ነች አለች። ከዛ እሺ በቃ ይህንማ መብላት አለብን ብለው ምግባቸውን በደንብ ጥርቅ አድርገው ከበሉ በኋላ እቃ እያጠበች አደይን ልብ ብሎ ያያታል። ከዛ በሀሳብ ሄደና ፍቅሩን ቢነግራት እንዴ እህቴ ብለህ ተጠግተህ የሰው ልጅ ሰው እንዴት እህቱን ያፈቅራል እያለችው፣ አንተም ዲቭም እህቴ እህቴ እያላችሁ እንደዚህ አደረጋችሁኝ ብላ ስትቆጣ በሀሳብ ሄደ። ከዛም በኋላ እንዴ አረ ባርኮቴ ምን ሆነህ ነው ባርኮቴ ስትለው ምንም አልሆንኩኝ፣ ልትሄድ ነው እንዴ አለችው። አዎ መሄድ አለብኝ እዛ ስራ አለኝ ሲል እሺ እንደዛ ከሆነ መቼ ትመጣለህ አለችው። ለበዓል እመጣለሁኝ እና ምን ይዤልሽ ልምጣ ሲላት፣ አረ ምንም ብቻ አንተ በሰላምና ተባብለው ተቃቀፉ። ዴቭ ፍቅርን እባክህ ተጠጋት ብለው ነበረ አደይ። ከዛ እባክሽ እሷ እኮ በጣም መጥፎ ልጅ ነች፣ እኔ እሷን መቋቋም አልችልም ሲል፣ ይኸውልህ እኔም ሆንኩ ባርኮቴም ሌላም ሰው በፍጹም ፍቅርን ሊቀይር አይችልም። ደግሞ እኮ መጥፎን ሰው ወደ ጥሩ ማንነት መቀየር በጣም ጥሩ ነው አይደል እንዴ? ስለዚህ አንተስ ብትቀይራት ምን ችግር አለው? እባክህ እኔን የምትወደኝና የምታፈቅረኝ ከሆነ እሷን ተጠግተህ ትሪት ብታደርጋት ደስ ይለኛል ብላ እሺ አንቺ ካልሽ ብሎ፣ ወይ ጉድ ሴት የላከው ሞት አይፈራም እንደሚባለው ሄደ እና እግርሽን ልሽሽ እንዴት ሆንሽ ሲል፣ እባክህ እስኪ ድብዬ ቁጭ በል እግሬን አሸኝ አለችው። እንዴ አሁን አሸችሽ አይደል እንዴ አደይ? አይ እባክህ እሷን ተዋት። ቆይ አንቺ ግን ለምንድን ነው እሷን የምትጠያት? እሷ እኮ ለአንቺ መልካም ልጅ ነች፣ መልካም ሴት ነች፣ ለአንቺ ብዙ ነገር ነው የምታስብልሽ ሲል፣ አይ እያስመሰለች ነው አለች። አይ አንቺ ግን መች ነው የምትቀየሪው? መች ነው ደግሞ ወደ ቀልብሽ የምትመለሽው ብሎ ትቷት ሄደ። በሌላ በኩል የአደይ አፍቃሪ እባክሽ ይቅርታ አድርጊልኝ፣ የዚህ ሁሉ መነሻ ፍቅር ነች ሲል፣ አይ በፍጹም አልሰማህም። አሁን እግሬን ወይም እጄን ትነካኝና ብዬ ነው ጩኼ በፖሊስ የሚያስይዝህ። እኔ ከዚህ በኋላ ካንተ ጋር ምንም አይነት ግንኙነት እንድኖረኝ አልፈልግም። አይበቃህም እንዴ? አሰቃይህኝ። በቃ እኔ አላማና እቅድ ያለኝ ልጅ ነኝ ብላ በጥፊ ልሳው ሄደች። የአደይ ዘመድ እሺ ሱቅ ላይ ተገናኝተው እንዴት ነህ? ደህና ነህ ሆይ? ደህና ነኝ። አንቺስ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እና ስራ እንዴት ነው ስትለው፣
ስራ አሪፍ ነው ምንም አይልም፣ ግን ይህን ሰሞን ጭዌው የለም እያለ ለካ ጭዌው ደርቆበት ነው። የኤላን ስልክ ይሁን ብር ይሁን አናቱን በጥርቆ እንግዲህ ወስዶበታል። በጣም ያሳዝናል እውነት ለመናገር እና የፍቅር ስቃይ በጣም በዛ እያሰቃየቻት ነው አደይን ማለት ነው። የአደይም ደግሞ የዋህነት በዛ በዚህ ልክ እንዴ! ክብሯን ዝቅ እያደረገቻት እንደዚህ የሚሰራ ሰራተኛ አለ የእውነት